ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ስትጀምሩ በላይክ ጀምሩ፣ ማስጠንቀቂያ ነው እና ዛሬ እንግዲህ ግቢያችንን ወይም ደግሞ ግቢያቸውን አብረን እንቃኛለን። በጣም ደስ የሚል በቃ መዝናኛ ማለት ነው። መዝናኛ ግቢ ቢሆንም መዝናኛ ሁሉን ነገር ያሟላ አብረን እናያለን። በካተር ሰማይ ስር ማለት ነው። እስከ ዛሬ በሳውዲ ሰማይ ስር እያልኩ ነበር ሳወራ የነበረው። ዛሬ ደግሞ በካተር ሰማይ ስር እና ይህን ይመስላል። በጣም የሚያምር ነው። አረንጓዴ ነው። አረንጓዴ ግን በጣም ደስ አይልም? ወላሂ ስብሃንአላህ በጣም ነው ደስ የሚለው ሳሩ፣ አበባዎቹ፣ በቃ የልጆች መጫወቻ መዝናኛ በጣም ነው ደስ የሚለው። በተለይ አበባዎቹ እና ዛሬ ከኔ ጋር አብራችሁ ቆዩ። ኮባ ዳቦ መጋገሪያ እንዳይቸግርም ማለት ነው። ይህን ይመስላል እንግዲህ በጣም ደስ የሚል ምንድነው ይሄ ደግሞ የምን ቅጠል ነው የሚባለው? ሮዝሜሪ ነው መሰል በእንግሊዘኛው። ይህን ይመስላል። በጣም ነው ደስ የሚለው። እዛ አካባቢ አሁን እዚህ ቦታ ንጹህ አየር ነው ማለት ነው። ግቢው እንደዚህ ከሆነ በቃ የአበባዎቹ ሽታ መዓዛቸው ራሱ ታየኝ እኮ እና እንደዚህ እያልን እንዳረሱ ሰብስክራይብ ማድረጋችሁን እያዳመጣችሁ አዳምጣችሁ አትወጡ። ሰብስክራይብ አድርጉ። አዲስ ጀማሪዎችን አበረታቱን። በቃ አይከፈልበትም አይደል? ስለማይከፈልበት ምንም አይነካ ሰብስክራይብ ማድረጉ እናንተን አይጎዳችሁም፣ እኛን ግን ይጠቅመናል። ስለዚህ ሰብስክራይብ እያደረጋችሁ ላይክ፣ ኮመንት ከተቻለም ሸር አድርጉልን። በቃ ይሄን ይመስላል። በጣም ነው የሚያምረው። በነገራችን በጣም መዝናኛ ቦታ ማለት ነው። እንደውም መዝናኛ ቦታ ራሱ እሬት፣ ይሄ ደግሞ እሬት ማሻአላህ። ይሄ ደግሞ ምንድነው እንግዲህ እናንተ እያያችሁ ስም አውጡለት። ስሙን እንትን በሉ ማለት ስሙን ታውቁታላችሁ። የስጋ መጥበሻ ሮዝሜሪ ማለት ነው። ወይም ደግሞ ሌላ ስም አለው አይደል? ሌላ ስም አለው እኮ ሮዝሜሪ ስጋ መጥበሻ ጠፋኝ፣ ወላሂ ጠፋብኝ። ሬቱ ነው በጣም ነው የሚያምረው። ኮባ አለ፣ ሁሉን ነገር ያካተተ በቃ ፉል ነው ማለት ነው። በጣም ነው የሚያምረው። እና ጓደኞቼ እንደዚህ እላችኋለሁ።